ሶመር የእናቱን ልብስ ይዞ ከቱርካን ቤት እንደወጣ ወዲያው ቱርካን ላይ ጥቃት ያደረሰው ሰው ምንም ጥፋት እንዳላጠፋ ሰው ምሽቱን እስር ቤት አሳልፎ ጠዋት ላይ ከእስር ይለቀቃል። ቱርካን ሰውየውን ስትመለከት እየተርበተበተች በድንጋጤ በሯን ወዲያውን ዘግታ ወደ ውስጥ ትገባለች። ወንድሜ ምንድነው የተፈጠረው? ታስረ ነበር አሉ። ምን ሆነ ነው? ቆይ አዎ ታስሬ ነበር። ምን እንደተፈጠረ ግን ከሰዓት ላይ ሁሉም የሰፈሩ ሰው እዚህ ሲገኝ ለሁሉም ነግራቸዋለሁ። ማንም እንዳይቀር። እሺ ወንድሜ ማንም አይቀርም፣ እንገናኛለን። ቱርካን ብቻዋን ቤት ውስጥ መቀመጡ ሲያስፈራት ዶኑሽን ደውላ ወደሷ ጋር እንድትመጣ ታደርጋለች። ዶኑሽ ወደ ቱርካን ቤት እንደመጣች የሰማው ሳዳር ደግሞ ዶኑሽን ፍለጋ ወደ ቱርካን ቤት ይመጣል። የቤት ግን ስነ ስርዓት የሚባል ነገር የለውም። የሚገባው የሚወጣው ብዛቱ ቁጥር የለውም። ሲጀመር ሴት ልጅ እንዴት ብቻዋን ትኖራለች? በጣም አሳፋሪ ናት። አንድ ቀን ሰላም ኖሯቸው አያውቅም። ሁሌ ጥል ነው። ሁሌም የጩኸት ድምፅ ነው የሚሰማው። ምንም ሰላም ኖሯቸው አያውቅም። ከሰዓታት በኋላ ሶመር ወደ ቱርካን ቤት መጥቶ ቱርካንን የልጃችን ጾታ ማወቅ አለብን ብሎ ቱርካንን ይዟት ወደ ሆስፒታል ያመራል። ዶኑሽና ሳዳር ቱርካን ቤት ይቀራሉ። ዶክተር አታጓጓኝ እንጂ ንገረኝ፣ የልጅን ጾታ ንገረኝ። የልጃችሁን ጾታ ለማወቅ ዝግጁ ናችሁ? አዎ ተዘጋጅተናል። ንገረን ዶክተር። እሺ እንኳን ደስ አላችሁ። የልጃችሁ ጾታ ወንድ ነው። ዶክተር እውነትን ነው? ሶመርና ቱርካን በጣም ደስተኛ ሆናሉ። ሶመር በደስታ ሰክሮ በእግራት ትራመጅን ብሎ ቱርካንን አቅፏት ከሆስፒታሉ ይዞ ወጣል። ዶክተሮቹ ነርሶቹ በተግላላ ሶመርና ቱርካን ሲመለከቱ ይገረማሉ፣ በእነሱ ይስቃሉ። ሩጃን ምንድነው እዚህ የምትሰሪው? ችግር ለመፍጠር ነው ወደዚህ የመጣሽው? ኦዛር አይዞ፣ ምንም አይነት ችግር አልፈጥርም። እዚህ የመጣሁት ስራ ልስራ ነው። ስለምን ስራ ነው የምትይው? እዚህ ድርጅት ውስጥ ምንም አይነት ስራ የለሽም። ያለሽን ሁሉ ነገር አጥተሻል። አዎ ሁሉን ነገር አጥቼ ነበር ነው። ህልሜ ለልጅ ልጄ ይሁንና ለምን የልጅ የሰጠነውን የአክሲዮን ድርሻ መልሳ ለኔ ሰጥታኛለች። እናም ወደ ድርጅቱ ተመልሻለሁ ማለት ነው። እንዴት እንደዚህ ሊሆን ይችላል? እንግዲህ ኦዛር ሆኗል። ምንም ማድረግ አትችልም። ሶመር የወንድ ልጅ አባት ለሆን ነው እያለ በደስታ ይፈነጠሰ ደስታውን ለእናቱ ሁሉ ደውሎ ይናገራል። ሩቻን በዜናው በጣም ትደሰታለች። ቱርካን ይህንን ያዢ፣ የቤት ክራይ ትከፍይበታለሽ። ቆይ ሶመር እንዴት ብታስበኝ ነው እኔ ላንተ ቀምጠህ ነኝ ቤት ውስጥ አከራይተህ የምታኖረኝ? ሶመር እኔ ያንተን ገንዘብ አልፈልግም። በራሴ አቅም በራሴ መኖር እችላለሁ። ራሴ ሰርቼ ገንዘብ ማግኘት እችላለሁ። እሺ ቱርካን አንቺ ጋር አሁን መከራከር አልፈልግም። ደስ እንዳለሽ አድርጊ። እዚህ ቤት ያለው ሰዎች ምንም ሰላም ሊሰጡን አልቻሉም። ጭራሽ ብለው ኤሌክትሪክ የሚሰራልን ወንድማችንን አስደድቦ በዛ ላይ አሳሰሩት። ሰዎች ወደዚህ ኑ፣ ሁላችሁም እየሰማችሁኝ ነው? ሁላችሁም ወደዚህ ኑ፣ ወደዚህ ኑ፣ ሁላችሁም ወደዚህ ኑ። እዚህ ቤት ውስጥ የምትገኘው ሴት እኔን ስራ አሰርታ ገንዘቤን ከለከለች። የለፋውበትን ገንዘቤን ስጪ ብዬ ስጠይቃት በጎረምሳ አስደበደበችኝ። ጭራሽ ባስ ብላ ትናንትና በፖሊስ አሳሰረችኝ። በጣም ባለጌ ሴት ናች። እንዴት እንደዚህ ታደርጋለች? አሳፋሪ ነች። ልጅቷ ግን ስትታይ እንደዛ የምታደርግ አይመስልም። በእውነት ጨዋ ነበር የምትመስለው። እንደዚህ አንገታቸውን ደፍተው ገብተው እኮ ነው ሰፈራችን የሚበጠብጡት። እንደዚች አይነት ሴት እኛ መንደር ውስጥ መቆየት የለበትም። ከመንደራችን ማስወጣት አለብን። እቺ ሴት ወደ ሰፈራችን ገብታ ሰፈራችንን እያሰደበች ነው። ተከብሮ የነበረውን መንደራችንን እያስደፈረች ነው። እቺ ሴት እዚህ መቆየት የለባትም። ከዚህ መባረር አለባት። እሷን ማባረር ይኖርብናል። መንደራችንን ለቃት ሂድ። አንፈልጋትም። እዚህ እናባራታለን። ይኖርብናል። በሉና አባራት በሉ። ሰፈርተኛው በጠቅላላ ቱርካን ላምጾ በእጁ ያዘውን ድንጋይ፣ ዱላ፣ ያገኘውን ነገር ሁሉ ወደ ቱርካን ቤት ይወረውራል። ድንጋይ የወረወሩ የመስኮቷ መስተዋት አመድ ያደርጉታል። ቱርካን የምትሆነው የምታደርገው ነገር ጠፍቷታል። ማምለጫ ቦታ ስትፈልግ ድንገት ዞር ስትል አንድ ወጣት የወረወረው ድንጋይ ቱርካን ግንባሯን ብሎ ያደማታል።
እባካችሁ ልጆች እንደዚህ አታርጉ። በቃችሁ ልጆች። ምን እንድትሆኑ ሴት ልጅ ነች። ሴት ልጅ ላይ እንደዚህ ማድረግ ጥሩ አይደለም። ልጆች በቃችሁ። አንቺ የማትረቢ እኔ መጥተሽ እኔን ታስደብድብኛለሽ። ዋጋሽን እንደማስከፍል አልገባሽም። ቱርካን ግንባሯ እየደማ ምን እንደምታደርግ ግራ ገብቷት ዝም ብላ ታለቅሳለች። ሰፈርተኛው ያለማቋረጥ ድንጋይ ወደ ቤቷ እየወረወረ ነው። ቱርካን በመጨረሻም ሁሉ ነገር ከአቅሟ በላይ ሲሆን ምራቋን ዋጥ አርጋ እንባዋን ጠርጋ ራሷን አጀግና በሩን ከፍታ ትወጣለች። ምን እየሰራችሁ ነው? ቆይ ምን እያደረጋችሁ ነው? ምን በደልኳችሁ? እኔ ምን አርጊያችሁ ነው እንደዚህ የምታደርጉኝ? ቆይ ምንድነው ነው ያረኳችሁ? አንቺ ባለጌ ነሽ። ሰፈራችንን አስደፍረሻል። አንቺ በጣም መጥፎ ሰው ነሽ። አንቺ በጣም ባለጌና መጥፎ ሰው ነሽ። እኔን ስራ አሰርተሽ ገንዘቤን ከለከልሽኝ፣ በጎረምሳ አስቀጠቀጥሽኝ፣ እስር ቤት አሳደርሽኝ። በጣም መጥፎ ሰው ነሽ። ሰፈራችንን አበላሽተሻል። መጥፎ ሰው ነሽ። ውሸቱን ነው። እኔ ንጹህ ሰው ነኝ። ምንም አላደረግኩም። እኔ ወደዚህ የመጣሁት ከባሌ ጋር ተጣልቼ ብቻዬን ለመኖር ነው። ወደዚህ የሚመጣው ባሌ ነው እኔ ጋር አንድ ላይ ለመሆን። እዚህ ቤት የሚመላለሱ እህቶቼ ናቸው፣ ወንድሞቼ፣ ቤተሰቦቼ ናቸው። እኔ ወደዚህ መንደር ስመጣ አንድ ጥሩ ጎረቤት ማገኝ መስሎኝ ነበር። ግን ማናችሁም አልቀረባችሁኝም። ማናችሁ ምን ሆንሽ ብላችሁ አልጠየቃችሁኝም። ይሄ ሰው ወደ ቤት መጥቶ ኤሌክትሪክ አስተካከለ። ገንዘብ ልስጥ አልኩት። ያንቺን ገንዘብ አልፈልግም ብሎ እኔን ተተናኩሰኝ። ከዛ ዕለት ጀምሮ በየቀኑ ተናኩሰኛል። በመጥፎ አይን ያየኛል። ጭራሽ ትናንትና ማንም በሌለበት ሰዓት ጠብቆ ሰክሮ መጥቶ ቤቴን በሬን ገንጥሎ ገብቶ እኔን እያስለቀሰኝ ደብድቦኝ ሊደፍረኝ ሞከረ። አሰቃየኝ። ብዙ ደበደበኝ፣ አስለቀሰኝ። ሊደፍረኝ ሲል አማቼ ደርሶ አስጣለው። ከዛ ፖሊስ ጣቢያ ወሰደው። እኔ ምንም ያጠፋሁት ነገር የለም። እሱ ነበር ሊደፍረኝ የሞከረው። አንተ ባለጌ እንዴት እንደዚህ ታደርጋለህ? በእውነት በጣም ነው ያፈርንብህ። እንዴት እንደዚህ ታደርጋለህ? ውሸቷን ነው እንዳታምናት። ውሸቷን ነው። ለምን ብዬ ነው የምዋሻችሁ? ንገሩኝ እስኪ። ከማን ጋር እተዋወቃለሁ? ለዚህ ሰፈር አዲስ ሰው ነኝ እኔ። ቆይ እናንተ ስታስቡ ምንም ሳያደርግ እንዴት ነው የሚታሰረው? እውነቷን ነው። ይሄ የማይረባ አንተ ባለጌ አሳፋሪ በሉት። መጀመሪያም ታውቆኝ ነበር። እች ልጅ ምን አድርጋ ነው? ዝም ብለን ነው እዛች ልጅ ላይ ያወራ ነው። በእውነት የማይረባ ሴት ልጅ ላይ እጅህን ታነሳለህ? አንተ የማትረባ እንዴት ሴት ልጅ ላይ እጅህን ታነሳለህ? እባካችሁ ተውኝ። ኧረ አድርጉ ነገር ካደረግ እኛን መሳለ ታስነሳለህ። አንተ የማትረባ በሉት። አቶ ዛር አሁን ነኝ። እባክን ከኛ ጋር መሄድ ይኖርብሃል። አባዬ ምንድነው ነገሩ? የተፈጠረ ችግር አለ እንዴ? እባክን አቶ ዛር ከኛ ጋር መሄድ ይኖርብሃል። አልገባኝም። ምንድነው ነገሩ? ቆይ ወዴት ነው የምሄደው? አቶ ዛር እባክን ችግር አትፍጠር። ኦዛር ነግሬ ነበር። ከሩቻን ጋር አትፎካከር ብዬ ነግሬ ነበር። ይሄ ገና የመጀመሪያው ነው። ሩቻን ይሄ ሁሉ ያንቺ ስራ ነው አይደል? መርማሪ እንደነገርኩ ድርጅት ውስጥ ብዙ የተሳሳቱ ማስረጃዎችና በርካታ ስህተቶች ተሰርተዋል። ለዛ ደግሞ ተጠያቂ የሆነው አቶ ዛር ነው። ወይዘሮ ሩቻን እሱን እኛ መርምረን እንደርሳለን። አቶ ዛር እባክህ እንሂድ በቃ። ቆይ አባዬን እየተበቀልሽ መሆኑ ነው ይሄ? ሙስጠፋ እኔ ምንም ያደረኩት ነገር የለም። ድርጅቱ ውስጥ ተፈጠረ፣ ለዛ ተጠያቂ ደግሞ ኦዛር ሆነ። ወይዘሮ ሩቻን ምንድነው የምትይው? አንድ ችግር ድርጅት ውስጥ ቢፈጠር ተቀምጣችሁ ማውራት ትችላላችሁ። ለምንድነው ቆይ እንዲታሰር የፈቀድሽው? በለው ሙስጠፋ፣ ለአባት መቆርቆር ጀመርክ ማለት ነው። በጣም ጥሩ። ሶመር ምን እያልክ ነው? የታሰረው እኮ አባታችን ነው። እንዴት እንደዚህ ዝም ትላለህ? ሙስጠፋና ሶመር እንደዚህ የተከራከሩ ባሉበት ሰዓት ቱርካን ወደ ሙስጠፋ ጋር ደጋግማ ትደውላለች። ሙስጠፋ ዞር ብሎ ስልኩን ለማንሳት ከኪሱ ሲያወጣ ሶመር ቱርካን የሚለውን የሙስጠፋ ስልክ ላይ ይመለከታል። ይሄኔ በጣም ይናደዳል። ይቅርታ አድርጉልኝ፣ አንድ ጊዜ ማውራት አለብኝ። ቱርካን ምን ተፈጠረ? ደህና አይደለሽም እንዴ? ሙስጠፋ ያ ሰውዬ ከእስር ተፈቷል። ምን ከእስር ተፈቷል? አዎ፣ የሰፈሩም ሰው ሰብስቦ ዛሬ ሊደበድቡኝ ነበር፣ ሊገሉኝ ነበር። ሙስጠፋ ቱርካን አሁን አንቺ ተረጋጊ። ሙስጠፋ ምንም እንዳትል። ቱርካን በቃ ተረጋጊ፣ እኔ ወደዛ እመጣለሁ። ስንገናኝ ሁሉን ትነግረኛለሽ። ምንድነው ሶመር? ከሚስቴ ጋር ምን እያረክ ነው? ስለምን እያወራ ነው? ምንድነው የተፈጠረው? ከኔ ተደብቃችሁ ምን እየሰራችሁ ነው ልትለኝ ነው አይደል? አዎ ሙስጠፋ፣ ምን እየተደረገ ነው? ቆይ ምን ችግር ነው የተፈጠረው? ሁሉን ነገር ንገረኝ።
ዳሪያ ምንድነው ቆይ የምትነግረኝ? ምነግርሽ ነገር ያለ ያልሽው ምንድነው እሱ? እህቴ ያው እኔና ሙስጠፋ እንደታረቅን ታውቂያለሽ። እህቴ እኔና ሙስጠፋ እንዋደዳለን። ነገር ግን እኔና ሙስጠፋ አንድ ላይ እንድንሆን ማንንም አይፈልግም። የሙስጠፋ እናት አትፈልግ፣ እማዬ አባዬ ሁሉም አይፈልግም። እህቴ ቀስ እያሉ ሁሉን ነገር ይረዳሉ። ዶኑሽ እንደዛ ብዬ ማንንም መጠበቅ አልፈልግም። እኔና ሙስጠፋ ወስነናል። ዳሪያ ስለምንድነው ወሰናችሁት? እኔና ሙስጠፋ ልንጋባ ነው። ምንድነው የምትይው ዳሪያ? እህቴ ደግመሽ ይህን እንዳታስቢ፣ እንደዚህ አይነት ነገር እንዳታረጊ። ዶኑሽ እኔና ሙስጠፋ አውርተናል። በቃ ልንጋባ ነው፣ ወስነናል። ማንም እንዲያስቆመን አንፈልግም። እነሱ ሳይቀድሙን እኛ አንድ ነገር ማድረግ ይኖርብናል። ዶኑሽ ነገ እንጋባለን። ሰርጋችን ላይ ደግሞ አንቺ የኔ ምስክር ነሽ። ይኸውልሽ እብደት ነው ይሄ ነገር። እማዬና አባዬ ከሰሙ ይገሉሻል። የማይሆን ነገር እንዳታረጊ እህቴ። ዶኑሽ እኔ ወስኛለሁ። በቃ ሙስጠፋን አገባዋለሁ፣ ወስኛለሁ። ቱርካን ቤቷን አስተካክላ አጸዳድታ የተሰበረውን የመስኮቷን መስተዋት ደግሞ እንደገና እያስጠገነች ቁስሏን ጠራርጋ ፕላስተር እያደረገች ሁሉን ነገር ለመርሳት እየሞከረች ነው። ሙስጠፋም ለሶመር ምንም ሳይደብቅ የተፈጠረውን እያንዳንዱን ነገር ለሶመር ይናገረዋል። ይኸውልህ ወንድሜ ቱርካን ያሳለፈችው ከባድ ነገር ነው። ለምን ይህንን ነገር ለኔ ያልነገርሽኝም ብለህ እንዳትቆጣት እንዳትጨውባት እባክህን። አሁን በቃ ሁሉን ነገር እንድትረሳ ደስተኛ እንድትሆን አድርጋት። ሶመር የሙስጠፋን ሐሳብ ሳይወድ በግዱ ተቀብሎ ወደ ቱርካን ቤት ፈገግ እያለ ይመጣል። ሶመር ምንድነው ሻንጣው? እዚህ ልትኖር ነው እንዴ? አዎ ቱርካን፣ ከዚህ ኋላ እዚህ ነው የምኖረው። ከአንቺ ጋር እዚህ ቤት ውስጥ ነው የምኖረው። ቱርካን ምን እየሰራሽ ነው? ለምን ትኩስ ዳቦ ገዝቼ አልመጣም? በቃ ዳቦ ገዝቼ ልምጣኔ። ሰላም ወንድሜ፣ እዚህ ሰፈር ውስጥ ኤሌክትሪክ የሚሰራ ሰው አለ ተብዬ ነው የመጣሁት። ወዴት በኩል ነው? ያኛውን ትንሹን ሱቅ አየኸው? ከዳቦ ቤቱ ፊት ለፊት። አዎ እዛ ሱቅ ነው የሚገኘው። እሺ አመሰግናለሁ። ሴቷን ከቤቴ ማባረር አቅቶኛል። አንተ እንዳልከኝ የቤት ኪራይ ጨምርባትና ከዛ ትሄዳለች ያልከኝ የቤት ኪራይ ጨምርኩባት። ነገር ግን ሴቷ ገንዘቡን ሰጠች እንጂ ከቤት አልወጣችም። ምንም አታስብ፣ በቅርቡ ከዚህ ትሄዳለች። በልቻው። ሰላም ለዚህ ቤት፣ እንዴት ናችሁ? ምን ነው ደነገጥክ? ችግር አለ እንዴ? ምን ፈልግ ነው ወደዚህ የመጣው? ምን ፈልጌ እንደመጣሁት ከምነግርህ ባሳየህ አይሻልም? ሶመር የያዘውን ዳቦ አስቀምጦ ሰውየውን በእልህና በንዴት ሰውየውን ይደበድባል። የኤሌክትሪክ ገመድ አንስቶ ሰውየው ትንፋሹ እስኪያጥረው ያንቀዋል። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናደውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 76 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።